وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله محمد وعلى آله وأصحابه أجمعين. أما بعد، እስካሁን ድረስ ባቡ ፈርድ التوحيد وما يكفر من الذنوب በሚል ርዕስ የተሰየመው ሁለተኛው ምዕራፍ ላይ እንገኛለን። በዚህ ምዕራፍ ላይ የመጽሐፉ አዘጋጅ የተውሂድን ትሩፋቶች የሚያሳዩ የተወሰኑ ማስረጃዎችን ይዘረዝራሉ። እነኚህ የሚዘረዝሯቸው ማስረጃዎች ሁሉንም ለማካተት ታስበው ሳይሆን ከመጽሐፉ አጭር ይዘት ጋራ በሚሄድ መልኩ የተወሰኑትን ብቻ ለማጣቀስ ያህል የሚያሰፍሯቸው ናሙናዎች ናቸው። በመቀጠል የሚያሰፍሩት ሐዲስ ዒትባን ኢብን ማሊክ ነው። ይህ አልቡኻሪና ሙስሊም በተለያዩ ቦታዎች ላይ ከዒትባን ኢብን ማሊክ የሚያስተላልፉት ሆኖ ተዘግቧል። በአንዳንድ ቦታዎች ላይ ደግሞ ሚን ሙስነድ አነስ አን ዒትባን ተደርጎ ተወርቷል። ያ ማለት በአነስ ኢብን ማሊክ በኩል ይሄ ታሪክ ወይም ደግሞ ክስተት ተዘግቧል ማለት ነው። ይህ ሐዲስ በመሰረቱ እዚህ ላይ ተቀንጭቦ የቀረበ ቢሆንም ነገር ግን መልእክተኛችን አለይሂ ሰላቱ ወሰላም አሁን የተነበበውን አረፍተ ነገር የተናገሩበት መነሻ አለ። ይህ መነሻ ዒትባን ኢብን ማሊክ አይኑ ከዚህ በፊት ያይለት እንደነበረው ማየት ሲያቆም ሶላተል ጀማዓን ከረሱል ሰለላሁ ጋራ መስጂድ ደርሶ መስገድ ስለማይችል ቤቱ መስገድ እንደሚጀምር ለመልእክተኛው አለይሂ ሰላቱ ወሰላም ነግሯቸውና እሳቸውን ፈቅደውለት ከዛ ቤቱ ውስጥ አንድ ቦታ ላይ መስገድ እንዲጀምር እሳቸው ቅድሚያ ይህንን ቦታ እንዲሰግዱበት ፈለገ እና መልእክተኛው አለይሂ ሰላቱ ወሰላም የሰገዱበትን ቦታ ሁሉ ጊዜ እዛው ቤት ውስጥ ለሱ የሶላተል ጀማዓ መስገጃ ሊያደርገው አሰበና ጠራቸውና የተወሰኑ ሰሃቦችንም ጠራቸው እና ተሰብስበው ባሉበት የተነሳ ወሬ ነበረ። ያ የተነሳ ወሬ ምንድነው? አንድ ሰው ማሊክ ኢብኑ ዱኽሹም የተባለ ወይም ደግሞ አዱኸይሽን ሌላ ዘገባ ላይ ወይም ሌላ ለፍዝ ላይ የተባለ ግለሰብ የት አለ ብሎ ጠየቀ። በዚህ ጊዜ ሌላኛው መልስ ሲሰጥ ذاك منافق لا يحب الله ورسوله ይሄማ አላህና መልእክተኛውን የማይወድ ሙናፊቅ ነው ብሎ መለሰ። በዚህ ጊዜ መልእክተኛው አለይሂ ሰላቱ ወሰላም ይህንን ሲሰሙ ዝም አላሉም። ጣልቃ ገቡና لا تقل ذاك አሉት፣ እንደዚህ አትበል አሉት። ألا تراه شهد أن لا إله إلا الله يبتغي بذلك وجه الله የአላህን ፊት የሱን ምንዳ ፈልጎ لا إله إلا الله ብሎ እንደመሰከረ አትመለከትም ወይ አሉት። በዚህ ጊዜ እሱ ምን አላቸው? አላህ ወረሱሉሁ አዕለም፣ አላህና መልእክተኛው ይበልጥ ያውቃሉ። قال ولكننا نرى وجهه ونصيحته إلى المنافقين ነገር ግን እኛ የሱን ፊትና መቆርቆርን ወደ ሙናፊቆች ሆኖ ነው የምናየው፣ ከነሱ ጋር ሁሌ ሲሆን ለነሱ ሲቆረቆር ነው የምናስተውለው አለ። በዚህ ጊዜ መልእክተኛው አሁን የተነበበልንን ንግግር ተናገሩ። فإن الله حرم على النار من قال لا إله إلا الله يبتغي بذلك وجه الله الله سبحانه وتعالى لا إله إلا الله የሚለውን የምስክርነትን ቃል የአላህን ፊት ፈልጉበት የተናገረን ሰውን በእሳት ላይ እርም አድርጎታል አለ። ከዚህ ሐዲስ ከሚወሰዱ በርካታ ቁም ነገሮች መካከል ሰዎችን እንዲሁ በሆነ መነሻ ላይ ብቻ ተንጠልጥሎ ሙናፊቆች ናቸው ብሎ መናገር ከባድ እንደሆነ ነው። ይሄ ብዙ ሰዎች የሚዘናጉበት ጉዳይ ነው። በሆነ ጉዳይ ላይ ከሱ ጋር ያልተስማማውን ወይም ምናልባት ጥፋት ያጠፋ የመሰለውን ሁሉ ቀጥታ ነገሩን ከኢስላም ጋር ማያያዝ ይፈልጋል እና ሰውየው እውነተኛ ሙስሊም እንዳልሆነ። እንደዛ አይደለም። ሙስሊም የሆነ ሁሉ በመሰረቱ ጥፋት ሊያጠፋ ይችላል። አልፎ ተርፎም ጭራሽ ጥፋቱ በዚህ ሰውዬ እይታ መሰረት ጥፋት ቢሆንም ግን ትክክለኛ በሆነው ሚዛን ጥፋት ላይ ሆንም ይችላል ጭራሽ። ስለዚህ ዘሎ የሆነ ነገር ሲፈጠር ላኢላሃ ኢላላህ ማለቱ እየታወቀ ይህንን ሰው በእርግጠኝነት ሙናፊቅ ብሎ በነፍስ ወከፍ መጥራቱ የተከለከለ ነው። ከዚህ ጋር ተመሳሳይ በሆነ መልኩ አንዳንድ ጊዜ ሰዎች ዘንድ የሚስተዋል ነገር አለ እና በተለይ ደግሞ ራሳቸውን በዕልም ገበታ የማይጥዱ ወደ እንዲህ አይነት ቦታዎች የማይመጡ ተራ ሙስሊሞች ዘንድ እንዲህ አይነት ነገር ይበረከታል። ሐታ አንዳንዴ አለባበስ የሙስሊም አለባበስ ከሆነና ጥፋት ያጠፋህ ከመሰለው ምን ጥቅም አለው ኮፍያህን አውልቀው ሊልህ ይችላል እና በተዘዋዋሪ ያው የሙስሊም ስራ አይደለም የሰራኸው እያለህ ነው እና እንደዛ መባል የሚያስፈልጋቸው ሁኔታዎች ይኖራሉ። አንዳንድ ጊዜ ምንም ከሙስሊም የማይጠበቅ ስራ የሚሰራ ሊኖር ይችላል። ግን በትንሽ መልኩ ከሱ ጋር ስለተጋጨ ብቻ ነገሩን ቀጥታ ወደ ኢስላም መዞ እና ወደዚያ ወስዶ ነገሩን ከዚህ ጋር ማንጠልጠልና የሰውየውን ሙስሊምነት በጥያቄ ውስጥ መክተት ከባድ ስህተት ነው። ከዚህ ጋር መልእክተኛው አለይሂ ሰላቱ ወሰላም ላ ኢላሃ ኢላላህ
ብሎ የተናገረ ሰውን በተለይ ደግሞ ይህን ሲናገር የአላህን ምንዳ ፈልጎበት እስከተናገረ ድረስ እንዲህ አይነቱን ሙናፊቅ ብሎ መጥራት ተገቢ እንዳልሆነ ተናገሩ። ነገር ግን በሐዲሱ ከምናስተውላቸው ቁም ነገሮች መካከል በዋነኝነት ከዚህ ካለንበት ምዕራፍ ጋር ተያያዥ ወደ ሆነው ስንመለስ ላኢላሃ ኢላላህ የሚለውን የምስክርነት ቃልን የአላህን ፊት ፈልጎበት የተናገረ የብተጊ ቢዛሊከ ወጅህ አላህ ሲል ይህቺ ጁምላ ወይም አረፍተ ነገር ወይም ሐረግ ጁምላ ሐሊያ ነች። ይህንን ሲናገር የምስክርነት ቃሉን ሲያስተላልፍ እሱ በምን አይነት ሁኔታ ላይ ሆኖ ነው ያለው? የብተጊ ቢዛሊከ ወጅህ አላህ በዚህ ንግግሩ የአላህን ፊት ፈልገው ነው። የአላህን ፊት ፈልገው ሲባል አላህ Subhanahu Wa Ta'ala ስፍር ቁጥር በሌላቸው መረጃዎች ያው ከሰዎች ጋር ወይም ከሌሎች ፍጡራን ጋር በማይመስል መልኩ ፊት አለው እና ይህንን ማረጋገጥ ተገቢ ነው። ከዛ አልፎ ግን ምናልባት ይህና መሰል ገለጻዎች አንዳንድ ጊዜ ዘይቤያዊ ትርጉም ይኖራቸዋል ቢባል ራሱ እና ያንን ብንቀበል እንኳን በቅድሚያ በእንዲህ አይነት መልኩ ስለ ማንነቱ የሚገለጽ ሁሉ የግድ የፊት ባለቤት መሆኑ የታወቀ ነው። መሰረታዊ በሆነ እይታ ፊት ለሌላው አካል በቋንቋ ደረጃ አረቦች ዘንድ እንዲህ አይባልም። የብተጊ ቢዛሊከ ወጅህ አላህ አይባልም። የግድ ፊት ሲኖረው ብቻ ነው እና ቃሉ በቃልነቱ የሚያስተላልፈው መልእክት አለ፣ በሲያቁ ወይም ደግሞ በአገባቡ የሚያስተላልፈው መልእክት አለ። መቀበል የሚገባ ሁለቱንም ነው። ቃልም በቃልነቱ ራሱን የሚሰጠው የቻለ መልእክት አለ፣ በተጓዳኝ ደግሞ ከአገባቡ አንጻር የሚያስተላልፈው መልእክት አለ። ሁለቱንም መቀበል ግዴታ ነው። በተለይ ደግሞ ሰዎች በአላህ Subhanahu Wa Ta'ala ጀነት ውስጥ በዋነኝነት ትልቅ የሚያገኙት ምንዳ የሱን ፊት ማየት ነው። ያኒ ከምንዳዎች ሁሉ ጀነት ውስጥ ትልቁ ምንዳ የአላህን ፊት ማየት ነው እና ምንዳ ሲባል በውስጡ ብዙ ነገሮችን ያካተተ ነው እና ምንዳ ብለን ብንፈስረው ራሱ ያው የአላህን ፊት ፈልጎ ሲባል እንግዲህ የአላህን ፊት ሳይቆጣበት በደስታ በጀነት ውስጥ ሆኖ ለማየት ፈልጎ ማለት ይሆናል፣ ወይም ይህንንም አብሮ ያዘለ መልእክት ይሆናል ማለት ነው። በጥቅሉ ግን በዚህ መሰረት እንዲሁ ላኢላሃ ኢላላህ ማለቱ ብቻውን በቂ እንዳልሆነና የአንደበት ምስክርነት ብቻ ሳይሆን ከእምነትና ከሌሎች ነገሮች ጋር የተያያዘ እንደሆነ የሚያሳይ ሐረግ ነው የብተጊ ቢዛሊከ ወጅህ አላህ የሚለውና ከዚህ ጋር ተያያዥ የሆኑ ቁም ነገሮችን ኢንሻአላህ በምዕራፉ መጨረሻ ላይ መጥቀሳችን አይቀርም። ይህ ካለንበት ምዕራፍ ጋር ያለው ተያያዥነት ያው ፈድል التوحيد የተውሂድ ትሩፋትና መልካም ፍሬ ሲባል ከእሳት ሰዎችን ማዳኑ አንድ ፍሬ ነው ማለት ነው። فإن الله حرم على النار الله سبحانه وتعالى በእሳት ላይ እርም አድርጓል። እንደዚህ ለአላህ ብሎ የሱን ብቸኛ ተመላኪነትን የመሰከረን ሙስሊም ማለት ነው። ግን እዚህ ላይ አንድ መርሳት የሌለብን ነገር حرم على النار ሲባል ይህ ተሕሪም አላህ ሰዎችን በእሳት ላይ እርም አደረጋቸው ሲባል ይህ ሁለት አይነት ሊሆን ይችላል። የመጀመሪያው ተሕሪም الدخول ነው። ሁለተኛው ደግሞ ተሕሪም ማን ያውቃል الخلود። መጀመሪያ ጭራሽ እሳት ውስጥ እንዳይገባ አላህ Subhanahu Wa Ta'ala እርም ሊያደርገው ይችላል። ይህ እንግዲህ የዚህ የላኢላሃ ኢላላህ የምስክርነት ቃሉ ጥንካሬና አብሮት በተጓዳኝ ያለው እምነት እና የሚያሳድረው ተጽዕኖ ሁሉ የሚያስከትለው ውጤት ይሆናል ማለት ነው። ጭራሽ እሳት እንዳይገባ ሊያደርገው ይችላል። ሁለተኛው ደግሞ ምናልባት ወንጀሎቹ በዝተው እሳት እንዲገባ ቢፈረድበት እንኳን እሳት ውስጥ አይዘወትርም። መሰረታዊ እምነት ውስጥ ካለ ድረስ ሙስሊም እስከሆነ ድረስ በፍጹም እሳት ውስጥ ላይወጣ ዘውታሪ አይሆንም። አላህ Subhanahu Wa Ta'ala በእርግጠኝነት ሙስሊም ሆነው በእሳት ውስጥ የሚቀጣቸው ሰዎች እንዳሉ መልእክተኛው አለይሂ ሰላቱ ወሰላም ተናግረዋል። ይህ ሐዲስ ሸፋዓና ሌሎች ትክክለኛ ሆነው في البخاري ومسلم የተዘገቡ ሙተዋቲር የሆኑ ሐዲሶች ላይ ያለ እውነታ ነው። ሙተዋቲር من جهة المعنى ማለት ነው እና ከዚህ አንፃር ይህ እውነታ ያለ እስከሆነ ድረስ ሰዎች ላኢላሃ ኢላላህ የሚለውን ቃል ከመናገራቸው ጋር እሳት የገቡበትን ሁኔታ ስናይ ከዚህ ሐዲስ ጋር የሚጋጭ እንዳይመስለን። ምክንያቱም ይሄ ሐዲስ ተሕሪም ከሚለው ቃል መልእክት አንፃር ቢያንስ ትንሹን ይዘት ካሟላልን ሐዲሱ ትክክለኛነቱ ተረጋገጠ። ትክክለኛነቱ ስል ከሰነድ አንፃር ማለት ሳይሆን መልእክቱ ከሌሎች ጋር የማይጋጭ እንደሆነ ተረጋገጠ ማለት ነው። ለምን? ምክንያቱም ተሕሪም الخلود ወይም ደግሞ ዘውታሪነትን የሚከለክል እርም የሚያደርግ ከሆነ ስለዚህ ማንም ይሁን ማን ላኢላሃ ኢላላህን በዚህ መልኩ ካለ አይዘወትርም። ጭራሽ ላይገባም ይችላል፣ ቢገባ እንኳን አይዘወትርም። ስለዚህ ይሄኛው የዚህን ማዕና እሳት ውስጥ የመግባትን ማዕና ሙጥለቅ ወይም ደግሞ ጥቅል በሆነ መልኩ እርም የሚያደርግ ነው። ስለዚህ ትንሹ እዚህ ላይ ሊመለከት የሚችለው መልእክት ያው ቢገባ እንኳን ይሄ ሰውዬ እዛ ውስጥ አይዘወትርም የሚለውን የሚያስተላልፍ እስከሆነ ድረስ ከሌላው
ጋር የሚጋጭ አይደለምና ቅድም እንዳልኩት ይሄንን ኢንሻአላህ እና መሰል ጉዳይ በምዕራፉ መስተንጨረሻ አካባቢ መለስ ብለን የምናይ ይሆናል ማለት ነው። نعم. وعن أبي سعيد رضي الله عنه مرفوعا قال موسى يا رب علمني شيئا أذكرك وأدعوك به قال قل يا موسى لا إله إلا الله قال يا رب كل عبادك يقولون هذا قال يا موسى لو أن السماوات السبع وعامرهن غيري والأراضين السبع في كفة ولا إله إلا الله في كفة مالت بهن لا إله إلا الله رواه ابن حبان والحاكم وصححه. نعم. حديث ابن حبان الحاكم أن مؤلف بايتكستم النسائي في كتاب عمل اليوم والليلة يزكبت حديثنا እና በሰነድ ደረጃ ይህ ሐዲስ ትችት አላጣውም። ምክንያቱም هو من طريق دراج بن سمعان المكنى بأبي السمح عن أبي الهيثم واسمه سليمان بن عمرو عن أبي سعيد الخدري مرفوعا يتورى حديثنا እና دراج بن سمعان የተባለው የሐዲስ አስተላላፊ ضعيف እንደሆነ የተለያዩ የሐዲስ ሊቃውንት ፈርደዋል። በተለይ ደግሞ ከአቢ الهيثم በሚያስተላልፈው ዘገባ ላይ ብዙ ታማኝነት እንደሌለው ተናግረዋል። ከዚህ አንፃር ሐዲሱ በዚህኛው ዘገባ ደካማ ነው። ነገር ግን ይህንን መልእክት የሚያጠናክሩ ሌሎች ዘገባዎች አሉ። ከነዚህ ዘገባዎች መካከል አንዱ አልኢማም አሕመድና ሌሎች ከአብዱላህ ብን ዑምር በኑህ ቂሳ ወይም ታሪክ ላይ ተመርኩዞ ያስተላለፉት ሐዲስ ነው። እናም ኑህ ለልጃቸው ከመከሯቸው ምክሮች መካከል አንዱ እዚህ ላይ እንደተጠቀሰው ላኢላሃ ኢላላህን በብዛት እንዲልና ሰማያትና ምድሮች በአጠቃላይ በአንድ ሚዛን ላይ ሆነው ላኢላሃ ኢላላህ ደግሞ በሌላ ሚዛን ማለት በሌላ የሚዛን እጀታ ላይ በአንድ ሚዛን ላይ ሆነው አንደኛው በአንድ የሚዛን እጀታ ሌላኛው ደግሞ በሌላኛው እጀታ ላይ ቢሆን ላኢላሃ ኢላላህ እንደምታመዝንና እንደምትበልጥ ያስተላለፉት ሐዲስ አለ። ይሄኛውም ከሰነድ አንፃር የተወሰነ ትችት አላጣውም። አልቡኻሪ አልአደብ المفرد በሚለው መጽሐፋቸው صحيح ቡኻሪ ከሚባለው ውጭ ሌላ መጽሐፍ አላቸው። ሌሎች ብዙ መጽሐፎች አሏቸውና ከነሱ ውስጥ አንዱ በሆነው በዚህ መጽሐፍ ላይ ዘግበውታል። ይሄም ትችት አላጣውም፣ ግን እንደ መጀመሪያው ጠንካራ የሰነድ ድክመት የሌለበት ከመሆኑ አንፃር ከመጀመሪያው ሐዲስ ጋራ አንድ ላይ ሲታይ አንዱ ሌላውን ሊያጠናክር እንደሚችል የተናገሩ የሐዲስ ሊቃውንት አሉ። ልክ እንደዚሁ ሐዲስ አልቢጣቃ የሚባል ሐዲስ አለ። እንደዚሁ አብዱላህ ብን ዑምር في مسند الإمام أحمد ባለ ዘገባ ላይ ያስተላለፉት ነው እና ይህ ሐዲስ አልቢጣቃ የሚባለው አላህ Subhanahu Wa Ta'ala የቂያማ ቀን አንድን ሰው على رؤوس الخلائق ሰዎች በተሰበሰቡበት ፍጡራን ሁሉ ባሉበት በዛ ትልቁ የፍርድ ሜዳ ላይ ይጠራዋል እና በዚህ ጊዜ ይህ ሰው የሰራቸው ወንጀሎች የተዘገቡባቸው መዛግብት በጣም ብዙ ሆነው ይመጣሉ። 99 ስጅላት መዝገቡ ብቻ ብዛቱ 99 ነው እና ኩሉ ስጅል መደል በሷር ይላል። يعني ظرف ነው መደ የሚባለው ሁሉም መዝገብ አይን ማየት እስከሚችለው ድረስ የተዘረጋ ነው። ያን ያህል ትልቅ ነው እና ይህ ሰው ይጠራና አለከ ሐሰናህ ይባላል። ይህ እንግዲህ የተሰበሰበው ሁሉ ወንጀል የተሞላበት መዝገብ ነው። መልካም ስራ አለ ሆይ ይባላል። ይህም ሰው ይፈራል። فيهاب الرجل فيقول لا أرى የለኝም ይላል። በዚህ ጊዜ አላህ ምን ይላል? بلى إن لك عندنا حسنة አይ እንዲያውም እኛ ዘንድ አንድ መልካም ተግባር አለህ ይባላል እና አላህ Subhanahu Wa Ta'ala የዚህ ሰው አንዲት መልካም ስራ የተጻፈችበት ቁራጭ ቢጣቃ ወይም እንደ ካርድ ያለች መዝገብ ትመጣለች እና በዛች ላይ የተጻፈችው ነገር ምንድነው? ላ ኢላሃ ኢላላህ ነው። እና ዘገባዎች ላይ አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ዐብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመሰከር እንደሌለና ሙሐመድም አለይሂ ሰላቱ ወሰላም የአላህ ባሪያና መልእክተኛ መሆናቸውን መመስከሩን ያዘለ ይህች ጽሁፍ ብቻ የሰፈረችበት ቁራጭ ወረቀት ወይም ካርድ ትመጣለች። በዚህ ጊዜ ይህ ሰው ያ ረብ ما تصنع هذه البطاقة مع تلك السجلات ይህችኛዋ ቢጣቃ ቁራጭ
ካርድ ከነዚህ ትላልቅ መዝገቦች አንፃር ምን ትሰራለች ይላል። ቃል ኢነከ اليوم لا تظلم ዛሬ አንተ አትበደልም ይለዋል። አላህ Subhanahu Wa Ta'ala ማንንም አይበደልም። የዛን ቀን ونضع الموازين القسط ليوم القيامة فلا تظلم نفس شيئا وإن كان مثقال حبة من خردل أتينا بها وكفى بنا حاسبين ይላልና ፍትሃዊ የሆኑ ሚዛኖችን ወይም ደግሞ የፍትህ ሚዛኖችን አላህ የዛኔ የፍርዱ ዕለት ያሰፍራል እና ማንንም ነፍስ የዛኔ አትበደልም ይላል። ትንሽም ብትሆን ትንሽ ሐሰናም ብትሆን ትመጣለች እንኳን የተውሂድ ሐሰና ወይም መልካም ትሩፋት ይቀርና እና በዚህ ጊዜ እነኚህ 99 ትላልቅ መዝገቦች በሚዛኑ በአንድ እጀታ ላኢላሃ ኢላላህ ተጽፈባት ትንሿ ካርድ ደግሞ በአንድ የሚዛኑ እጀታ ላይ ስትቀመጥ يقول በሐዲስ ላይ ምናል መልእክተኛው አለይሂ ሰላቱ ወሰለም قال فمالت تلك البطاقة فطاشت السجلات أو قال ثقلت البطاقة فطاشت السجلات قال ولا يثقل مع اسم الله شيء وفي لفظ ولا يثقل شيء مع بسم الله الرحمن الرحيم لك ያቺ ቢጣቃ ወይም ደግሞ ትንሿ ካርድ በአንደኛው የሚዛን እጀታ ላይ ስታርፍ እነዚያን 99 ትላልቅ መዝገቦችን አሽቀንጥራ ጣለቻቸው። እንዲህ ማመዘን ብቻ አይደለም ጣሸት ተወርውሮ ሄዱ ማለት ነው። እና የአላህ ስም ካለበት ነገር ጋር ምንም በሚዛን ሊወዳደር አይችልም ይላሉ መልእክተኛው አለይሂ ሰላቱ ወሰለም። ይህ ሐዲስ ያው በዚህ በሰማችሁት ሐዲስ ላይ እንደተነገረው ላኢላሃ ኢላላህ ከሌሎች ወንጀሎች ክብደት አንፃር ራሱን የቻለ ትልቅ ሚዛን እንዳላት ያሳያል። ግን ያ የሆነበት ምክንያት ያው ይሄ ላኢላሃ ኢላላህ እንዲሁ በአንደበት ብቻ የተነገረ ሳይሆን ከዚያ ጋር ኢኽላስ ወይም ደግሞ አላህ Subhanahu Wa Ta'ala ለሱ ብሎ በመፍራትና በመታዘዝ ጥርት ባለ አምልኮ እና በመሳሰሉት መልኩ የተነገረችና በእንዲህ አይነት ቅድመ ሁኔታዎች የተከበበች መሆኗን ያሳያል። ያም ሆነ ይህ ያው ይሄ ሐዲስም የተወሰነ የሰነዱ ዝግ ቢኖርበትም ብዙ ዑለማዎች ቢያንስ ሐሰን ወይም ደህና እንደሆነ ይናገራሉና እነኚህ ሁሉ ሐዲሶች አሁን ለተነበበው ሐዲስ እንደ ግብአት ሊሆኑ ይችላሉ። ነገር ግን ወደ ሐዲሱ ተፍሲር ከመተላለፋችን በፊት ምናልባት ሊነሳ የሚችል አንድ ጥያቄን እናስተናግድ። እሱም ሙአሊፉ ምናልባት ሌሎችም የእስላም ሊቃውንት በአንዳንድ መጽሐፎች ላይ ለምንድነው ሰነዳቸው ትክክል ያልሆኑ ሐዲሶችን የሚጠቅሱት? እንደ መረጃ መቅረብ የሚችለው የተስተካከለ ሰነድ ያለው ሐዲስ ብቻ ነውና ضعيف የሆኑ ወይም ደካማ የሆኑ ሐዲሶችን ለምን ይጠቅሳሉ? በተለይ ደግሞ እንደዚህ በተውሂድ ጉዳይ ላይ ሊባል ይችላል እና እንዲያውም አንዳንዶች ኪታብ ተውሂድ የሚባለው ይሄን ያህል ضعيف ሐዲሶች አሉበት እንደዚህ እንደሚከበዱ አይደለም ብለው ጭራሽ ያለውን ደረጃ ለማጣጣል ይሞክራሉ። እና ወደ መልሱ ከመሄዳችን በፊት አብዛኛዎቹ የእስላም ሊቃውንት በእንዲህ አይነት ሁኔታ ضعيف የሆኑ ሐዲሶችን በመጽሐፍታቸው ሲያሰፍሩ ይህ ሰነድ ضعيف መሆኑ ጠፍቷቸው አይደለም። አንዳንድ ጊዜ ልክ በፊቅህና በመሰል ጉዳዮች ላይ ውዝግብ እንደሚኖር የዑለማዎች አስተያየቶች እንደሚለያዩት ሁሉ በሰነድም ጉዳይ ላይ ልዩነት ሊኖር ይችላል። እነሱ ያመኑበትን ሊያስቀምጡ ይችላሉ። ግን አብዛኛውን ጊዜ ብዙዎች ዘንድ እንደ ضعيف የሚቆጠር ሐዲስ በኪታብ ላይ ሰፍሮ ካየን ይህንን ያሰፈረው ዓሊም ያውቀዋል። በተለይ በሐዲስ ላይ በቂ እውቀት ያለው እንደ ሼኹ ያለ ዓሊም ከሆነ እያወቁ ለምን ይህንን በዚህ መጽሐፍ ላይ አሰፈሩ ከተባለ ዑለማዎች ከድሮ ጀምሮ በተለይ ሰለፎችን እና ከነሱ በኋላ የመጡ ታላላቅ የእስላም ሊቃውንትን ጥንቅሮችን ስንመለከት እንዲህ አይነት ምናልባት ድክመት የማያጣቸውን ሐዲሶች የሚያሰፍሩት በዛ ባሰፈሩበት ምዕራፍ ላይ ዋነኛ መመርኮዣ እንዲሆን አይደለም። ሌሎች ምንም የማያወላዱ የቁርአንና የሐዲስን ማስረጃዎችን አስፍረው ከዚያ ጋር ግን ምናልባት እውነታውን ይበልጥ ሊያብራራ የሚችል ሐዲስን እንደ ደጋፊ ያቀርባሉ። ማለት ያልነውን እውነታ እንደ መሰረት የሚደግፍ ሳይሆን እንዲሁ ሊያብራራ የሚችል ተጨማሪ ነገር ነው። يعني في الأصول ሳይሆን في المتابعات ነው እንዲህ አይነት ነገሮችን የሚጠቅሱት ማለት ነው። መሰረት የሆኑ ጉዳዮችን በትክክል ለኛ የቁርአንና የሐዲስ ማስረጃዎች ካረጋገጡ በኋላ ያንንም በተመለከተ ቢጠቀስ የማይጎዳ በውስጡ ያለው መልእክት ከመሰረታዊ የኢስላም መርሆች ጋር የማይጋጭ የሆነ ግን ሰነዱ
በሆነ መልኩ ضعيف የሆነ ነገር እንዲሁ ያስከትሉት ይሆናል ይበልጥ ለወራራት ያህል ማለት ነው ተግባባን እና ይህንን የማያውቅ የሐዲስ ሊቃውንትን የሐዲስ አሰባሰብ ስልትና የማጠናቀር ስልት የማያውቅ ሰው ብዙ ጊዜ እንዲሁ ትንሽ ዕውቀት ያው መቼም ተጎዳለችና ቀጥታ ተቃውሞስ ሊገባ ይችላል ይሄ ትክክል አይደለም በዚህ ላይ ደግሞ አንድ ሐዲስ በሆነ የሰነድ እንከን ምክንያት ضعيف ተብሎ ቢፈረድበት በእርግጠኝነት መልእክተኛው አለይሂ ሰላም እንዳላሉትና ውሸት ወይም ቅጥፈት መሆኑ ተረጋገጠ ማለት እኮ አይደለም ነገር ግን እኛ በዲን ጉዳይ ላይ ጥንቃቄ ማድረጋችን ተገቢ ከመሆኑ አንፃር አጠራጣሪ የሆኑ ነገሮችን እንደማስረጃ ስለማናቀርብ ነው ضعيف ሐዲሶችን የማንመረኮዘው ምን ማለት ነው ضعيف ማለት እኮ ምናልባት አንደኛው በሰነድ ውስጥ ያለው አስተላላፊ የሚያስተላልፈው ሐዲስን አስመልክቶ ወይም በጥቅሉ በሽምደዳ ችሎታው እና በመሳሰሉት ጉዳዮች በጣም ድካይ ደረሰ አይደለም ስለዚህ ብዙ ጊዜ ይሳሳታል ስተቱ ይበዛ ስለሆነ ወይም በሌሎች ምክንያቶች ሊሆን ይችላል በዚህ ምክንያት ይሄ ሐዲስ ضعيف እንደሆነ ተፈርዶበት ሊሆን ይችላል ግን የሆኑ ስተቶች ያሉበት ሰው ሁሉ ጊዜ ይሳሳታል ማለት ነው እንዴ አይደለም حتى ውሸታም ራሱ ቢሆን ይሄ በጣም የምናረቀው ነው አንጠቀምበትም እንደመረጃም አናቀርበውም ግን حتى ውሸታም ቢሆን ራሱ ሁሉ ጊዜ ውሸታም ይሆናል በሚያወራው ነገር ላይ ሁሉ ይዋሻል ማለት እኮ አይደለም አይደል ነገር ግን እንደዚህ አጠራጣሪ ነገሮች ሲኖሩ ይሄ የዲን ጉዳይ ነውና እርግጠኛ እስከምንሆን ድረስ نتوقف فيه لا نجزم بانه مكذوب على النبي عليه الصلاه والسلام የግድ አይደለም በመልእክተኛችን ላይ የተቀጠፈ ነው ማለት አይደለም نتوقف ይሄ ነው حكم الحديث الضعيف ይሄንን አናቀም በዚህ ላይ አንመሰርትም ብለን እንተዋዋለን ማለት ነው እንጂ ውሸት መሆኑን ተነጋገጠ ማለት አይደለም نعم አንዳንድ ጊዜ ውሸት መሆኑን በእርግጠኝነት የምናውቃቸው ሐዲሶች አሉ መውዱዕ የሆኑ እና ከትክክለኛ የሐዲስና የቁርአን ማስረጃዎች ጋር ቀጥታ የሚጋጩ በዛ ላይ ደግሞ ወይ የሚያስተላልፉት ሰዎች በውሸታቸው የታወቁ ወይም ደግሞ አንዳንዴ በግልጽ ይሄንን ሐዲስ ውሸታችንን ነበር ተናገረናው ብለው የተናዘዙበት ሁኔታ ሲኖር ያኔ በእርግጠኝነት ይሄ ውሸት ነው ብለን በቁርጠኝነት መናገር እንችል ይሆናል ግን ከዚህ ውጭ ባለ ሁኔታ ላይ ضعيف የሆነ ሐዲስ ማለት በሰነድ ደረጃ እዚህ ላይ የተነገረበት ሰነድ ضعيف ነው እንላለን የሚያጠናክረው ነገር ካላገኘን እንዲሁ እንተዋዋለን የሚያጠናክረው ነገር እስኪኖር ድረስ አንመረኮዝበትም ግን እንደ ማጠናከሪያ ወይም ማጠናከሪያ እንኳን ባንለው من باب الاستئناس في المتابعه ነገሩ የተረጋገጠ እስከሆነ ድረስ ضعيفነቱን አሳውቆ መንገሩ ችግር የለውም ማለት ነው ተግባባን በዚህ ላይ ደግሞ ቅድም እንዳልኩት ይህ የእጅቲሃድ ጉዳይም ሊሆን ይችላል ስለዚህ በዚህ ኪታብ ላይ በጣም ጥቂት የሆኑ ሐዲሶች ላይ እንዲህ አይነት ውዝግብ እንዳለ ብንሰማ ይሄ ሙአሊፉ ጠፍቷቸው የሐዲስ ዕውቀት ስለሌላቸው እንዳይመስለን ሌሎች መጽሐፍትም ላይ እንደዚህ አንዳንድ ትላልቅ የሐዲስ ሊቃውንት እንዲያውም በዚህ ዘርፍ ላይ እንደ ኢማም ሊቆጠሩ የሚችሉ የቀድሞ ዓሊሞች የሚያዘጋጇቸው መጽሐፍት ላይ መሰል ነገሮችን እናገኛለን እና ይህ ሲሆን ግን ይህን ማወቅ አይኖርብናል ዑለማዎች እንዲህ አይነት ነገር ጠፍቷቸው አይደለም እና ያ እውነታው በሌሎች መረጃዎች የተረጋገጠ እስከሆነ ድረስ ያንን ነገር ደግሞ መጨረሻ አካባቢ ወይም መሃል ላይ እንዲሁ ከማብራሪያነት አንፃር ይበልጥ ነገሩን የሚያሰርጽ ከመሆኑ አንፃር ሊጠቅሱት ይችላሉ ማለት ነው ወደ ሐዲሱ ስንመለስ በዚህ ሐዲስ ላይ የምናገኘው ነገር ሙሳ አለይሂ ሰላም መልእክተኛችን እንደሚያስተላልፉት ሐዲሱ ትክክለኛ እንደሆነ ካሰብን ሙሳ አለይሂ ሰላም ለአላህ Subhanahu Wa Ta'ala አንድ ጥያቄን አቀረቡ ያው ሙሳ እንደሚታወቀው ከሊሙላህ ናቸው አላህን ያለ አማካይ የሚያናግሩ ነብይ ናቸው ይህ ማዕረግ ለሁለት ነብያት ብቻ የተሰጠ ነው ለሙሳና ለኛ ነብይ መሐመድ አለይሂ ሰላቱ ወሰለም እና ሙሳ ለአላህ Subhanahu Wa Ta'ala ምን አሉት علمني شيئا أذكرك وأدعوك به أنتن يما وسبتنا أذكرك مالت كمرسات قربتي هذه ما استوسبت مالت هذا يما وسبتنا ذكر عندنا زي ما وسات يفلقبت عندنا زي ده وما استوس يفلقبت ولا تلاقي ملك نوراتشال أن أنتن ياو بذكر ملكو يما وسبتنا يململبتن قال استمرين مالتنا زي لا يطيقوا الطياقي وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال